لا تصلي والنوم يغالبك እንቅልፍ እየታገለ አንተን ይዞ ለመሄድ ጥረት ያደረገ የሱና ሰላቶችን አትስገድ ይላል ሰውየው እንግልጃ ላይ ያለ እንቅልፍ የሚታገለው ከሆነ አረፍ ይበል እንቅልፉ ሲወገድለት በነሻጣው ጊዜ ያንን ሱና ሰላት በቻለው ያክል ይሰግዳል እንቅልፍ እየታገለው ግን ሱና መስገዱ አግባብ አይደለም عبد الله بن الأرقم أنه كان يؤم قومه عبد الله بن الأرقم رضي الله عنه حزبوچون امام ሆኖ ነበር የሚያሰግዳቸው فجاء وقد أقيمت الصلاة عندك ان ሲመጣ ሶላት ኢቃም ናዳቸው فقال ليصلي احدكم ከናንተ አንዳችሁን ከፊት አርጉና ያሰግዳችሁ እኔ እንዳላሰግዳችሁ فإني سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا እንዲህ ሲሉ ሰምቻለሁ اذا حضرت الصلاه صلاه በቀረበ ጊዜ ኢቃም ሲባል وحضر الغائط ሽንቶ ይቆሻሻ ልውጣ ብሎ ደግሞ የሚታገላችሁ ከሆነ فابدأوا بالغائط ከቆሻሻውን ከማስወገድ ጀምሩ ቆሻሻውን ከማስወገድ ጀምሩ لا تمر بين يدي المصلين በሰጋጆች ፊት አትለፍ በእነሱና በሱጁዳቸው መሃል ማለት ነው አትተላለፉ ይሄም ክልክል ነው عن ابي الجهم كابي الجهم እንደተላለፈው قال እንዲህ አለ قال رسول الله صلى الله عليه وسلم لو يعلم المار بين يدي المصلي በሰጋጁ መሃል በሰጋጁ ፊት የሚያልፍ ሰው ቢያውቅ ኖሮ ምን ማለት ነው ቢያውቅ ኖሮ ማለት ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን يقف 40 አርባዎቹን መቆሙን ይመርጥ ነበር خيرا له من ان يمر بين يديه ከሰጋጅ ፊት ከሚያልፍ አርባዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ ምንድነው 40 ሲባል قال لا ادري سنه 40 አመት መቆም ይሁን እኔ እንጃ አው شهرا و40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ አው يوما ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ አው ሰዓትን ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው ከአንድ ቀን በላይ ማለት ነው መቆም እዛው ባለበት ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቅ ወንጀሎች ነው የሚመደበው በፍጹም እኛ ልናደርገው አይገባም ብዙ ጊዜ ይሄን ስተት ማን ይፈጽመዋል ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸው ረካዓ ለመሙላት በተነሱ ሰዎች ሰላት መሃል ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስተት ነው ጥንቃቄ ያስፈልጋል አላህን መፍራት አለብን إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع الرحمن الرحيم أخي المسلم صحح صلاتك لا تفعل هذا قبل الصلاة لا تفعل هذا أثناء الصلاة لا تفعل هذا بعد الصلاة ያው የዛሬውና አላህ ፍቃዱ ሆኖ በህይወት ካቆየን የሳምንት ርዕስ የሚሆነው አንድ ሼክ አጠር ያለች የሆነ ኪታብ አዘጋጅተዋል ሙስሊሙ ወንድሜ ሆይ ሰላትህን አስተካክል እነዚህን ነገራት ከሰላት በፊት እንዳትፈጽማቸው ቀጣዮቹን ነገራት ደግሞ በሰላት ውስጥ ያለህ እንዳትፈጽማቸው ሌሎቹን የመጨረሻዎቹን ደግሞ ከሰላት በኋላ እንዳትፈጽማቸው በማለት ለአንድ ሙስሊም ሰጋጅ ሰላት ውስጥ ከመግባቱ በፊት እንዲሁም ሰላት ውስጥ ያለ ከሰላት በኋላ ሊያደርጋቸው የማይገቡ ወይ حرام የሆኑ ወይንም የተጠሉ አግባብ ያልሆኑ ተግባራቶችን አንድ በአንድ ይዘረዝራሉ ጠቃሚ ነው ብዬ ስላመንኩበት ወደ እናንተ አምጥቻለሁ ለዛሬ ጌታ አላህ ፍቃዱ ከሆነ ምን እንመለከተው የመጀመሪያው ነጥብ لا تفعل هذا قبل الصلاه صلاه ውስጥ ከመግባትህ ወይም ከመስገድህ በፊት እነዚህን ነገራት አትተግብራቸው የሚለውን የሸይኹን ወደ 12 የሚደርሱ ነጥቦች ነው ኢንሻአላህ አንደኛ ምን ይላሉ ሸይኹ لا تصلي والنوم يغالبك እንቅልፍ እየታገለ አንተን ይዞ ለመሄድ ጥረት ያደረገ የሱና ሰላቶችን አትስገድ ይላሉ ሰውየው እንግልጃ ላይ ያለ እንቅልፍ የሚታገለው ከሆነ
አረፍ ይበል እንቅልፉ ሲወገድለት በነሻጣው ጊዜ ያንን ሱና ሰላት በቻለው ያክል ይሰግዳል እንቅልፍ እየታገለው ግን ሱና መስገዱ አግባብ አይደለም عن أنس بن مالك رضي الله عنه أن رسول الله صلى الله عليه وسلم دخل المسجد كأنس اندتلالفوا يا الله ملكتنيا ود مسجد قبو فرأى حبلا ممدودا بين ساريتين بولت مصوصوش مهال يتزرقا قمدنم تملكتو فقال ما هذا الحبل إيه قمد من دنو بلو سيطيقو قالوا لزينب رضي الله عنها أم المؤمنين زينب بنت جحش يسوانو تصلي فيه السقامتات سقدالج فإذا فترت تعلقت به يدكمت ጊዜ ደግሞ ሰላቷን ላለማቋረጥ ብላ ትደገፍበታለች በሱ ድጋፍ ቀሪውን ሰላቷን ታጠናቅቃለች ከዛም فقال صلى الله عليه وسلم يا الله መልእክተኛ ምን አሉ حلوه ፍቱት ቶሎ ብላችሁ ፍቱት ليصلي احدكم نشاطه የሱናን ሰላት ከናንተ አንዳችሁ በነሻጣው ጊዜው ላይ ለመስገድ ሞራሉም ጉልበቱም በተነሳሳ ወቅት ላይ ብቻ ይስገድ فإذا فتر بزا محل كدكما وينقلف سميت كتسماو فليقعد يقمت عرفي بلال فليقعد سبال ሁለት ትርጉምን ነው እዚህ ጋር የሚያሳየው አንደኛ ያንን ሰላት ያቋርጠው ከዛ አረፍ ይበል እንቅልፉ ሲወገድለት ተነስቶ እንደ አዲስ ይሰግደዋል ነው ካልሆነ ደግሞ ቆሞ ይሰግድ የነበረው ሰው ቀሪውን ሰላት ቁጭ ብሎ ሰላቱን ያጠናቀው ለማለትም ነው ያው ሱና ሰላት ከፊሉን በመቆም ከፊሉን በመቀመጥ መስገድ ይቻላልና ማለት ነው እና ከዚህ በመነሳት እንቅልፍ አንድ ሰው እየታገለው መስገዱ ተወዳጅ አይደለም አትስገር ተብሏል عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال سماتشو بتنسى قطر بچالنو متن صلوات كماورد ودهالا انبل يساتشو سم سيطرى عند ጊዜ صلوات የሚያወርድ ሰው ከጌታው ዘንድ 10 ውዳሴና 10 ረህመት እዝነትን መቀበል ነው ይሄ በራሱ ትርፋማ ንግድ እንጂ ምንም ኪሳራ የሌለው ነውና ማለት ነው እናም ምን አሉ اذا قام احدكم من الليل ከናንተ አንዳችሁ በሌሊቱ ክፍል ለመስገድ በተነሳ ወቅት فاستعجم القرآن على لسانه ቁርአን በመላሱ ላይ ካስቸገረው በትክክል መጀመሪያ በኖርማል ወቅት እንደሚቀራው አልቀራም ካለው እያታገለው እንጂ በአግባቡ ማያነብ እሚሳሳት ከሆነ فلم يدري ما يقول من እንደሚል እንኳን ካላወቀ اضطجع ጋደም ይበል አረፍ ይበል ከዛም እንቅልፉ ሲወገድ ተነስቶ በአዲስ ስሜት ሰላቱን ይሰግዳል ሌላ ሶስተኛው ሐዲስ عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم كناتاچن عائشة እንደተላለፈው የአላህ መልእክተኛ ምን አሉ اذا نعس احدكم ከናንተ አንዳችሁ ካንገላጃ እንግልጃ ከጀመረው وهو يصلي እየሰገደ ያለ ማለት ነው فليرقد عرف بل حتى يذهب عنه النوم ያ እንቅልፍ ከሱ እስኪወገድለት ድረስ عرف بل ምክንያቱም فإن أحدكم إذا صلى وهو ينعس ከናንተ አንዳችሁ እያንገላጀ صلاة የሚሰግድ ከሆነ فلعله يذهب ليستغفر እስከዛሬ ለሰራው ጥፋት ጌታዬ ሆይ ምህረት አድርግልኝ እላለው ብሎ ለኢስቲግፋር እየተናገረ ግን ባለማወቅ ሰበብ فيسب نفسه ራሱን ሊረግም ሊሳደብ ይችላል በራሱ ላይ ዱዓ ሊያደርግ ይችላል በእንግልጃው ሰበብ ማለት ነው ያ እንዳይሆንና ያ ደግሞ ኢስቲግፋሩ ወይ ዱዓው ቦታውን ለቆ መቅቡል ከሆነ አደጋ ራሱ ላይ እንዳያመጣ እንቅልፉ እስኪወገድለት ድረስ አረፍ ይበልና ከዛም በነሻጣው ይስገዳሉ እነዚህ ሶስት ሐዲሶች በድምሩ ምን ያሳዩናል የሱና ሰላት በሚሰገድበት ወቅት አንድ ሰው የመስገድ ነሻጣ ከውስጡ ከሌለው ወይም እንቅልፍ የሚታገለው ከሆነ አለ መስገዱ ነው ተመራጩ ነሻጣውን ባገኘ ሰዓት ይስገድ ليصلي احدكم نشاطه እንደሚለው ማለት ነው ሐዲሱ ይሄ አንደኛው ነው ሌላው ሁለተኛ መፈጸም የሌለበት لا تصلي وانت جائع ውስጥህ ተርበህ ሆድህ ምግብ በየደቂቃው እየጠየቀ ሰላት ውስጥ ገብተህ አትስገድ ነው ያ መቼ ነው ባለህበት ቦታ ምግብ ቤትም ይሁን መኖሪያ ቤት ወይ ሌላ ቦታ አጠገብህ ምግብ ቀርቦ ከሆነና
የምግብ ፍላጎት ከውስጥህ የሚጠይቅህ ከሆነ መጀመሪያ ከምግብ ፍላጎትህ ጀምርና የተወሰነ ሲበርድልህ አሁን ሰላም ነኝ ስትል ሰላቱን በአግባቡ እንድትሰግደው ይሁን ነው። عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم كعبد الله بن عمر عند تلالفوا يا الله ملكتنيا منالو إذا كان أحدكم على طعام كنانت عنداچو بمግብ ላይ ከነበረና فلا يعجلن حتى يقضي حاجته منه ከዛ ከምግቡ ላይ ጉዳዩን እስኪፈጽም ድረስ ረሃቤን አስታግሻለሁ ወይ ተወግዶልኛል እስኪል ድረስ ያንን በማቻኮል ትተዋይነሳ وإن أقيمت الصلاة لصلاة إقام بالدرج انكوا إقام انكوا بالدرج نفسي يوم تفلك هنا ያንን ምግብ የተወሰነ በማብረድ ማለት ነው ተመልሼ የቀረውን በመመለስ በለዋለው ሚል ከሆነ የተወሰነ ያብርድ ከዛ ምግቡ ላይ በመመገብ እንዳይነሳ በመቻኮል ሰበብ حاجውን እስኪፈጽም እንዲሁም በሌላ ሐዲስ عن أنس رضي الله عنه قال قال رسول الله صلى الله عليه وسلم إذا حضر العشاء كأنس እንደተላለፈው የአላህ መልእክተኛ ምን ይላሉ ምግብ በቀረበ ጊዜና وأقيمت الصلاة ለሶላት ደግሞ ኢቃም ከተደረገ فابدأوا بالعشاء ከምግቡ ጀምሩ ውስጣችን የሚፈልገው ከሆነ ያን ምግብ ተርበንም ከነበር አምጣ ካለን ከምግቡ ይጀምር ነው ያሉት قال الخطابي امام الخطابي رحمه الله من ይላሉ انما امر النبي صلى الله عليه وسلم ان يبدا بالطعام ከሰላቱ ይልቅ መጀመሪያ ከምግብ ይጀምር በማለት የአላህ መልእክተኛ ያዘዙበት ሚስጥሩ لتأخذ النفس حاجتها منه نفسم ያው ከሱ የሚያስፈልጋትን በተወሰነ መልኩ እንድትይዝና فيدخل المصلي في صلاته وهو ساكن الجأش ሰጋጅም ወደ ሰላት ሲገባ ውስጡ የተረጋጋ ሆኖ እንዲገባ ነው لا تنازعه نفسه شهوة الطعام የምግብ ፍላጎት አምጣ የሚል ስሜት እንዳይጨቃጨቀው ከውስጥ እንዳይነሳበት ተፈልጎ ነው ያ ከሆነ فيعجله ذلك ወደ ምን ያቻኩለዋል عن اتمام ركوعها وسجودها وايفاء حقوقها የሰላት ማዕዘናቶችን እንደዚሁም ሩኩዕና ስጁዶችን ሐቁን በተቀላላ ከማሟላት ሊያቻኩለው ይችላል ለምን አሁን እየራበው ነውና የሚሰግደው ሩኩዑንም ስጁዱንም ሌላ ጊዜ ተረጋግቶ እንደሚሰግደው በአግባቡ ላያሟላ የሰላትን ሐቅ ሊያጓድል ይችላልና ሰላቱንም በአግባቡ እንዲሰግደው መቅቡል የሆነ ሰላት እንዲሆን ቅድሚያ ከምግቡ ይጀምር የተባለው ለዛ ተብሎ ነው وقد ورد عن ابن عباس وابي هريره رضي الله عنهما كأبي هريرة كعبد الله بن عباس من ديه يتجني نجرال وكان يأكلان طعاما وشواء يتتبس مالتنا وساتنا كون طبس ويمسقا يبلو نبر فجاء المؤذن ليقيم مؤذن يقام للمتع فقال ابن عباس عبد الله بن عباس من قال لا تعجل اتتشاكل له حتى نأكل هذا الشواء إهن يتتبس سقاس كم بلا درس اتتشاكل ولا نقوم إلى الصلاة وفي أنفسنا شيء እኛ በውስጣችን የሆነ ነገር ይያለ አምጣ ይያለን ተተነው ወደ ሰላት ምን ቆምበት ምንም ምክንያት የለም ይል ነበር وكان ابن عمر يبدأ بالعشاء وإن فاتته الجماعة عبد الله بن عمر رضي الله عنهما ምግቡን ነበር ካስፈለገው ቀድሞ የሚጀምረው حتى جماعው እንኳን ቢያመልጠው ማለት ነው ለምን ኋላ ላይ በተረጋጋ መልኩ ጡማእኒና ያለው ሰላት ለመስገድ ማለት ነው وكان يوضع له الطعام ምግብ ይኖርለታል አጠገቡ ይቀመጥለታል وتقام الصلاه እዚህ ሰላት ይቋቋማል ይቃም ተብሎ ይጀምራል فلا ياتيها حتى يفرغ ከዛ ከምግቡ እስኪያጠናቅቅ ድረስ ወደ ሰላት ቦታው አይመጣም ነበር وانه لا يسمع قراءه الامام የኢማሙን ቂራአት ራሱ ያዳምጥ ነበር ነው እዛው አካባቢ ነበር ነው وقال ابو الدرداء رضي الله عنه من ይላል من فقه المرء የአንድ ሙስሊም ፍቅህ ሸሪዓን የመገንዘቡ መገለጫው አንዱ اقباله على حاجته ወደ ጉዳዩ መጀመሪያ ፊቱን ማዞሩ ነው حتى يقبل على صلاته وقلبه فارغ ከዛም ውስጡ ንጹህ ሆኖ ሌላ ነገር ሳይወሰውሰው ወደ ሰላቱ በሙሉ ልብ እንዲቀጣጭ እንዲያደርገው መጀመሪያ ለዛ ሰላት ጡማእኒና እርጋታ የሚቃረኑ የሆኑ ነገሮችን ማስቀደሙ የሰውየውን ፍቅህ ነው የሚያሳየው ብለዋል إمام البغوي رحمه الله تعالى منالو قال البغوي رحمه الله وهذا تعالى النزي كمجب الجمر ميبالو نجروش من دنو أتقالي حساباتشو
إذا كانت نفسه شديدة التوقان إلى الطعام በጣም ርቦ መታገስ ማትችል አምጣ የሚልህ ከሆነና በጣም ምግብ የሚያስፈልግ ከሆነ وكان في الوقت ساعة እንደገና የሰላቱ ወቅት የማይወጣብህ ሰዓቱ ረዘም ያለ ጋፕ ካለው የዛኔ ነው ከምግቡ ጀምር የሚባለው فأما إذا كان متماسكا في نفسه أنت ምንም ችግር የለውም እችለዋለሁ ምትል ከሆነና ማይወሰውስ ከሆነ لا يزعجه الجوع ረሃብ ውስጥህን ማያናውጠው ከሆነ ولا تنازعه شهوة الطعام የምግብ ፍላጎትም ከውስጥ ስሜት አምጣ ብሎ ማይጨቃጨቅ ከሆነ فلا يعجله عن إيفاء الصلاة صلاة باغبابو ከመሙላት በፍጹም ሊያቻኩለው አይገባም የምግብ ፍላጎቱ ለምን ኮንትሮል ማድረግ ይችላልና ማለት ነው የዛኔ فيبدأ بالصلاة ከሰላቱ ነው መጀመር ያለበት فإن النبي صلى الله عليه وسلم كان يحتز من كتف شاتي يا الله ملكتኛ የፍየል ወይ የበግ የተከሻ አጥንቱን ማለት ነው ያንን ይዘው በእጃቸው እየቆረጡ ይያለ فدعي الى الصلاه ወደ ሰላት ተጠሩ ምን አደረጉ ታዲያ فالقاها ثم قام يصلي ያን ስጋ ጥለው ለመስገድ ተነሱ ይላል ብዙም አላስፈልጋቸውም ነበር ነው እና ከዚህ ከሁለተኛው ነጥብ በጥቅሉ ምንድነው ምንማረው አንደኛ ምግብ በቦታው መቅረብ አለበት አንተ ባለህበት በቤትም ይሁን በምግብ ቤት ወይ በቢሮ ወይ በሌላ ቦታ ሁለተኛ ያንን ምግብ እንድትበላ የሚያስገድድህ የሚያስፈልግህ ነገር ከውስጥህ መነሳት አለበት ረሃብ ማለት ነው ሰላት ውስጥ ብገባ ይወሰውሰኛል የምትለው አይነት ያ ከሆነ ከምግቡ ጀምር ነው ጡማእኒና ወሳኝነት ስላለው ካልሆነ ግን ከሰላት መልስ ቀስብዬ በላዋለው ወይም ምግቡ አሁን አልቀረበም ገና ቤት እየበሰለ ነው ከተባለ ከሰላተል ጀማዓ ለመቅረት ያ የሚበስለው ምግብ ያልቀረበው ዑዝር መሆን አይችልም ነው በዚህ መልኩ ዑለማዎቹ ገልጸዋል والله اعلم ግልጽ ነው ሶስተኛ አሁንም ከሰላት በፊት لا تصلي وانت حاقن او حاقب او حاذق እነዚህ ሶስት ሁኔታዎች አንተ ላይ እየተጫኑ ሰላት አትስገድ ይላል لا تصلي وانت حاقن حاقن ማለት ሽንት ወጥሮህ ማለት ነው والحاقن هو الذي يغالب البول ሽንት የወጠረው ለውጣ ብሎ የሚታገለው ሰው እያፈና ያንን ሽንቱን ሰላት ውስጥ ገብቶ አይስገድ አው حاقب ማለት ደግሞ ቆሻሻ ከኋላ በኩል ለመውጣት የሚታገል والحاقب الذي يغالب الغائط ቆሻሻው ለመውጣት የሚታገለው ሰው حاذق ማለት ደግሞ አየር ለመውጣት የሚታገለው ማለት ነው ያ የተቃጠለ አየር ከኋላ ለውጣ ይያለ እየታገለ አንተ አፈነህ ሰላት ውስጥ አትስገድ ነው ጀማዓ እንኳን ቢያመልጥ በተረጋጋ መልኩ እነዚህን ጉዳይ ከፈጸምክ በኋላ መስገድ ትችላለህ فعن عبد الله بن الأرقم أنه كان يؤم قومه عبد الله بن الأرقم رضي الله عنه ህዝቦቹን ኢማም ሆኖ ነበር የሚያሰግዳቸው فجاء وقد أقيمت الصلاة عند كان سمتا صلاة إقام هونو درس تدرجو من አላቸው فقال ليصلي أحدكم كنا أنت عندكم كفيت أرجونا ياسجداتشو أنا እንዳላሰግዳችሁ فإني سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا እንዲህ ሲሉ ሰምቻለሁ إذا حضرت الصلاة صلاة በቀረበ ጊዜ ኢቃም ሲባል وحضر الغائط ሽንት ወይ ቆሻሻ ልውጣ ብሎ ደግሞ የሚታገላችሁ ከሆነ فابدأوا بالغائط كقشاشاون كما سوجد جمروا قشاشاون كما سوجد جمروا وأنا عائشة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول كناتاتنا عائشة عند تلالفوا دقمو يا الله ملكتنيا انده سيلو سماهاتشو لا يصلي أحدكم كنانت عنداتشو صلاة سقبتو انداي سجد بحضرة الطعام مقب بقرببت ሁኔታ ላይ ሆኖ ነፍስያው እየፈለገች ቅድም ባል ነው መልኩ ማለት ነው ትቶ ሄዶ ወደ ሰላት እንዳይገባ ولا هو يدافعه الأخبثان ወይም ሁለቱ ቆሻሻዎች እንውጣ ብለው የሚታገሉት ከሆነ ሽንትና ሰገራ ማለት ነው እየታገሉት ከሆነ እነሱን ያስወግድ በዚህ ሁኔታ ሰላት ውስጥ አይግባ ነው قال الإمام أحمد بن حنبل رحمه الله من ይላሉ لا يقوم إلى الصلاة وهو يجد شيئا منهما ከነሱ ከሁለቱ አንዳች ነገር ያገኘ አስወጣን ይያሉት ትቷቸው ሰላት ውስጥ አይግባ فإن دخل في الصلاة እሺ ሰላት ውስጥ ከገባ በኋላ ከሆነስ የመጡት ሰላት ውስጥ ከገባ فوجد شيئا من ذلك የሆነ ስሜት ከተሰማው ግን فلا ينصرف ما لم يشغله ቢዚ ካላደረገውና ከሰላቱ እንዲወጣ የሚያስገድደው ሁኔታ እስካልተፈጠረ ድረስ ሰላቱን አቋርጦ አይውጣ
وهذا كله إذا كان في الوقت ساعة ያው ምንድነው አሁንም ሰዓቱ ሰፊ ከሆነና ተመልሶ ለመስገድ የሚመቸው ከሆነ ነው فإن كان فيه ضيق ነገር ግን ሰዓቱ ጥበት ካለበት يخاف فوته ሰዓቱ ያልፈኛል ብሎ የሚፈራ ከሆነ لو اشتغل بالأكل أو تفريغ النفس ለምሳሌ በመብላት ወይንም ደግሞ የነፍስያን ከቀደም የተቀስናቸውን ቆሻሻ በማስወገድ በመጸዳዳት እስከዛ ድረስ ሰላቱ ሊያመልጠኝ ይችላል ካለ ግን ቀጥታ ሰላቱን ያስቀድም ለማለት ነው ሰዓት አለኝ ካለ ግን ከነሱ ይጀምራል እና ይሄ ሶስተኛው ደግሞ አጠቃላይ መልእክቱ ምንድነው ሽንትም ቆሻሻም አየርም እየታገለን ሰላት ውስጥ መግባቱ የተጠላ ነው በዛ ሁኔታ ቢገባ ሰውየው ሰላቱ ባጢል ነው ማለት ሳይሆን መክሩህ ነው የተጠላ ተግባር አድርጓል አጅሩም ሊቀንስ ይችላል ምክንያቱም ጡማእኒናውንም ቂራአቱንም ያጓደለበታል ስለዚህ መጀመሪያውንም ኢቃም ሳይባል ወደ መስጂድ የሚመጣ ሰው ከሆነ ይሄን ችግር በራሱ ላይ ካየ ሽንት ቤትም ላይ ቢሆን ሄዶ ተሰልፎም ይሁን ቦታም ካገኘ ያን ቆሻሻ አስወግዶ በተረጋጋ መንፈስ ይስገድ ነው አይ ይሄን ያህል የሚያስቸግር አይደለም ስሜቱን እቆጣጣራዋለሁ ሚል ከሆነ ግን ሰላቱ ላይ ገብቶ ይሰግዳል ማለት አራተኛ ከሶላት በፊት لا تأكل الثوم والبصل قبل الصلاة ነጭም ሆነ ቀይ ሽንኩርትን ከሶላት በፊት በልተህ አትምጣ ወደ ሶላት عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا منالو من أكل من هذه الشجرة الثوم ነጭ ሽንኩርትን የበላ የሆነ ሰው فلا يؤذينا بها في مسجدنا በሷ ሰበብ በመስጂዳችን መጥቶ እኛን አያውከን አዛ አያድርገን አለ كابن عمر رضي الله عنهما عند تلالفه دغمو قال رسول الله صلى الله عليه وسلم من أكل من هذه الشجرة شيئا كذيك زاف كشنكرت عنداچ يبلا يهونه سو فلا يأتين المسجد ود مسجد እንዳይመጣን እንደዚሁም وعن معدان ابن ابي طلحة اليعمري كمعدان ابن ابي طلحة اليعمري عند تلالفه أن عمر بن الخطاب رضي الله عنه قام يوم الجمعة خطيبا عندك بجمعة كان خطيب هنا قوم أو خطب يوم الجمعة وإن بهنا جمعة كان خطبة درجة فحمد الله بسم الله بلو جيتاون بما مسجن جمر وأثنى عليه جيتاون أودس ثم قال كزام قتلوا مناله يا أيها الناس أن أنت سويتشوي إنكم تأكلون شجرتين النزين ولت زافريوش ويمزافوش تبلالاتشو لا أراهما إلا خبيثتين قشاشاوچ አርጌ እንጂ አላያቸውም እኔ هذا الثوم وهذا البصل ይሄ ነጭና ቀይ ሽንኩርት ተብለው የሚጠሩት ولقد كنت أرى الرجل على عهد رسول الله صلى الله عليه وسلم يوجد ريحه منه بالله መልእክተኛ የነብይነት ዘመን ላይ ያንን በልቶ ወደ መስጊድ ሲመጣ ሽታው የሚገኝ ሰውን አይ ነበር ምን ሲደረግ ነው ማየው فيؤخذ بيده حتى يخرج الى البقيع እጁ ይያዝና በቂዕ እስኪደርስ ድረስ ተይዞ ይወጣ ነበር እንግዲህ በቂዕ ማለት በቀኝ በኩል ስትሄዱ ብዙ ሰሃባዎች ወደ 10 ሺህ የሚጠጉ የተቀበሩበት መቃብር መዲና ላይ ማለት ነው ከመስጊዱ ተይዞ ወደዛ ድረስ እንዲሄድ ይደረግ ነበር فمن كان آكلها لابد ስለዚህ አሁን ከመብላት ቅሮት የለም የሚል ሰው ካለ ከጤና አንግል ወይ ከሌላም ነገር መብላቱ ግድ የሆነ ሰው ከሆነ ግን فليمتها طبخا እሳት ላይ በማድረግ በማብሰል ይግደለው ሽታውን ያ ሲሆን ሽታው ይጠፋል በጥሬነቱ በልቶ የሚመጣ ከሆነ ግን አዛ ያደርጋልና አዛ እንዳታደርጉን ነው وسبب النهي የመከልከሉ ሚስጥሩ ምክንያቱ ምንድነው ከተባለ أن الثوم والبصل ነጭም ቀይም ሽንኩርት لهما رائحة كريهة እጅግ አስቀያሚ የሆነ መጥፎ ሽታ አላቸው يتأذى بها الناس ሰዎች አዛ የሚሆኑበት ስለዚህ ሰውን አዛ ለማድረግ አይፈቀድም ነው ያ ማለት ግን ሰላት ሲቀርብ ከጀማዓ መሸሽ የፈለገ ሰው ሽንኩርትን ቢበላ ጀማዓ እንዳይመጣ ዑዝር ይሆነዋል ማለት አይደለም የሚታለል ጌታ የለንም መጀመሪያውንም አስቀድሞ በጊዜ መጠቀም ይችላል ወይ ሰላት በቀረበበት ወቅት ያንን ሽንኩርት መጠቀም ግድ ከሆነ ደግሞ ያብሰለውና ሽታው እንዲጠፋ አድርጎ በዛ መልኩ ይጠቀም ነው እናም ወይልሐቁ بهما كل ما له رائحة كريهة ሐዲሱ ስለ ሽንኩርት ይናገር እንጂ በማዕና ደረጃ የነሱን ቦታ የሚተካ አስቀያሚ ሽታ ያለውን ሁሉ መጠቀምም አብሮ የተከለከለ ይሆናል ሲጃራን ብንወስደው ከመነሻው ሲጃራው ራሱ ዑለማኡ الاسلام የኢስላም ሊቃውንቶች ብዙዎቹ حرام መሆኑን ገልጸዋል ጤናን የሚጎዳ ስለሆነ መጠቀሙ ክልክል ነው ሁለተኛ ደግሞ እሱን ተጠቀማለው የሚል ሰው ያንን ሲጃራ ስቦ ወደ መስጂድ መግባት የለበትም ወንድሞቹን
አዛ እንዳያደርግ ልክ እንደ ሽንኩርቱ የሚያጠፋው ነገር መጠቀም አለበት ሲጃራው ግን حرام እንደሆነ ሊነገረው ይገባል ነው ሌላ አዛ የሚያደርግ በጠቅላላ ያንን ማድረግ የለም ዛሬ ላይ አልহামዱሊላህ እንደ ማስክ የመሳሰሉ ነገሮችም አሉ ሰውየው ሽንኩርት በልቶ ያንንም ተጠቅሞ ሊመጣ ይችላል فعن جابر قال قال رسول الله صلى الله عليه وسلم كجابر بن عبد الله እንደተላለፈው የአላህ መልእክተኛ ምን አሉ من أكل من هذه الشجرة المنتنة ግማታም ከሆነቿ ከዚች ዛፍ የበላ የሆነ ሰው فلا يقربن مسجدنا ወደ መስጂዳችን ለሰላት الجماعة እንዳይቀርብ فإن الملائكة تتأذى مما يتأذى منه الإنس ሰዎችን አዛም ያረጋው ነገር በጠቅላላ መላእክቶችንም አዛ ያደርጋል ሰላት الجماعة ላይ ደግሞ መላእክት ይጣዳሉ እነሱንም ጭምር ስለሆነ አዛም ያረጋው እንዳይቀርብ ወደ መስጂዳችን ብለዋል ነው እና ይሄ አራተኛው ደግሞ ከሰላት በፊት እንዳንፈጽመው የተባልነው በጥቅሉ መጥፎ ሽታ ያለውን ከቀኝ ከግራ ከፊትና ከኋላ ያሉ ሰጋጅ ወንድሞቻችንን የሚያውክ አዛ የሚያደርግን ነገር ተጠቅመን ወደ መስጂድ አንምጣ ነው አምስተኛ لا تشبك أصابعك قبل الصلاة مسجدنا አስበህ እስከመጣህ ድረስ በጣቶች መሐከል አታቆላልፍ ከቤት ስትወጣ ውዱ አድርገህ ሌላ ሀጃ ሳይሆን ቀጥታ ሰላተል ጀማዓ መስጂድን አስበህ ከመጣ ከወጣህበት ጊዜ ጀምሮ ሰላቱ እስኪጠናቀቅ ድረስ ይሄ ጣትን ማቆላለፍ ማለት ነው በዚህ መልኩ ማድረጉም አግባብ አይደለም የተጠላ ወይ حرام ነው ብዙዎች ያው የተጠላ መሆኑን ነው የሚገልጹት ማቆላለፍ ለምን عن كعب بن عجرة ككعب بن عجرة እንደተላለፈው أن رسول الله صلى الله عليه وسلم قال يا الله ملكتنيا منالو إذا توضأ أحدكم كنانت عندችሁ ውዱእ ካደረገ فأحسن وضوءه وضوءንም በተሟላ መልኩ ከፈጸመ ثم خرج عامدا إلى المسجد ቀጥታ መስጂድን አስቦ ለሰላት ከወጣ فلا يشبكن بين أصابعه በጣቶቹ መሐከል አያቆላልፋሉ ለምን فإنه في صلاة ውስጥ ነው ያለው ኦሬዲ ከዛ ውዱ አድርጎ ከሱቁም ይሁን ከቢሮ ከቤቱ ከወጣበት ጀምሮ እዚህ ዋናውን ሰላት እስኪሰግደው ድረስ ራሱ ሰላት ውስጥ ነው ያለው ስለዚህ መቼ ይቻላል ማለት ነው ይሄ ማቆላለፍ ሰላቱን ሰግዶ ካጠናቀቀ በኋላ ማለት በሌላ ሐዲስም ላይ ተዘርዝሯል እዚህ ጋር ባይጠቀስም ማንቋቋቱም አብሮ ይገባል ማለት ነው ይሄኛው እዛ ውስጥ ያለ እንዲህ የሚያንቋቋው ሰላቱ እስኪጠናቀቅ መሰበር አለበት ማለት ነው እና ይሄንንም ከሰላት በፊት ማቆላለፍን አትጠቀም ስድስተኛ لا تأتي الصلاة مسرعا وعليك بالسكينة ركعوا እንዳያመልጠን በማለት ሩኩዕ ላይ የምንፈጽመው የብዙዎቻችን ወይ የሁላችንም ስተት ይችነች لا تأتي الصلاة مسرعا ወደ ሰላት ስትመጣ የምትቻኮል የምትሯሯጥ ሆነ አትምጣ وعليك بالسكينة በተረጋጋ መንፈስ ኖርማል እርምጃን እየተራመድክ نا عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا أقيمت الصلاة صلاة إقام كتدرج فلا تأتوها وأنتم تسعون إيتشاكولاتشو إيتراراتشو أتمتو ودا صلاة ولكن ائتوها وأنتم تمشون نورمال رمجان إيترامداتشو نو ودا صلاة وعليكم السكينة إرقاتنا دراتشوه تلابسوت فما أدركتم فصلوا كإمامو ያገኛችሁትን አብራችሁ ስገዱ وما فاتكم ያመለጣችሁን ረካዓ ደግሞ فأتموا ኢማሙ ሲያሰላም ተነስታችሁ ሙሉ እንጂ እንዳያመልጠን በሚል መቻኮልም መሮጥም የተጠላ ተግባር ነው የተጠላበት አንዱና ዋነኛው ምክንያት ከሰላት ማዕዘናት አንዱ የሆነውን ጡማእኒና ሰኪና መረጋጋት የሚባለውን ነገር ያጠፋዋል ከዛ ሲሯሯጥ በኃይለኛው ሲራመድ የመጣ ሰው ሰላት ላይ ከገባ በኋላ ፋቲሃን በተረጋጋ መልኩ አይቀራውም የታወቀ ነው ይቆራረጥበታል ትንፋሹም የእንትኑም ይግልጽ ያደርገዋል ያ መሆን የለበትም በተለይ ደግሞ ሩኩዑ ላይ በሩ አካባቢ ላይ ስንሆን ኢማሙ ከፋቲሃ በኋላ ሱረቱል ካፊሩን ሚቀራ ከሆነ ቶሎ ብለን ሩኩዑ እንዳያመልጠን መቻኮል እንጀምራለን ምናልባት ጫማ ቦታ ላይ ስንደርስ ግን ሩኩዑ ከወረደ ተስፋ እንቆርጣለን ወዲያው እንረጋጋና በቃ አንዴ ያምልጦናል ብለን ተመልሰን ወደ ነበርንበት ሁኔታ እንመለሳለን ከመነሻው ከበር እስከዚህ ድረስ ቦታ ያለውን ስለምን መቻኮል አስፈለገ በቃ በደረሳችሁት ስገዱ ነው እንደዚሁ ያመለጣችሁን ተነስታችሁ ሙሉ ጡማእኒና ያስፈልጋል
ሰባተኛ ከሰላት በፊት አሁንም መፈጸም የሌለበት ይሄንንም በተለይ ሰጋጆች የሚፈጽሙት ነው በተለይ ሰላት ካለቀ በኋላ የሚቸኩሉ ሰዎች የሚያረጉት ስተት ነው لا تمر بين يدي المصلين በሰጋጆች ፊት አትለፍ በእነሱና በሱጁዳቸው መሃል ማለት ነው አትተላለፉ ይሄም ክልክል ነው عن ابي الجهم كابي الجهم እንደተላለፈው قال እንዲህ አለ قال رسول الله صلى الله عليه وسلم لو يعلم المار بين يدي المصلي በሰጋጁ መሃል በሰጋጁ ፊት የሚያልፍ ሰው ቢያውቅ ኖሮ አሉ ምን ማለት ነው ቢያውቅ ኖሮ ማለት ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን يقف 40 አርባዎቹን መቆሙን ይመርጥ ነበር خيرا له من ان يمر بين يديه ከሰጋጅ ፊት ከሚያልፍ አርባዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ ምንድነው 40 ሲባል قال لا ادري سنه 40 አመት መቆም ይሁን እኔ እንጃ አው شهرا ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ አው يوما ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ አው ሰዓት ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው ከአንድ ቀን በላይ ማለት ነው መቆም እዛው ባለበት ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቅ ወንጀሎች ነው የሚመደበው በፍጹም እኛ ልናደርገው አይገባም ብዙ ጊዜ ይሄን ስተት ማን ይፈጽመዋል ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸው ረካዓ ለመሙላት በተነሱ ሰዎች ሰላት መሃል ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስተት ነው ጥንቃቄ ያስፈልጋል አላህን መፍራት አለብን እንረጋጋ እንድንወጣ የሚያስገድድም ጉዳይ ከሆነ ደግሞ ምን ማድረግ አለብን እያየን በእነሱና በሱጁዳቸው መሃል ሳንገባ ማለፍ መቻል አለብን أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال كأبي سعيد الخدري እንደተላለፈው የአላህ መልእክተኛ እንዲህ አሉ إذا كان أحدكم يصلي كنانت عنداتشو እየሰገደ ካለ فلا يدع أحدا يمر بين يديه ማንም ሰው ከፊት ለፊቱ እንዲያልፍ አይፍቀድ በሱና በሱጁዱ መሃል ማለት ነው ማንም እንዲያልፍ አይፍቀድ وليدرأه ما استطاع በቻለው መሰረት ይገፍትረው ይመልሰው فإن أبى ያም ለማለፍ የሚታገል እንቢ ብሎ አልፋለው ሚል ከሆነ فليقاتله ይጋደለው አሉ بمعنى ይመከልከሉን ኃይል እየጨመረ ይምጣ فإنما هو شيطان እሱ ሰይጣን ነውና አሉ بمعنى ሰውየውን እየገፈተረው ማን ነው ሰውየውን እንዲያልፍ ሰላት እንዲያቋርጥ የሚደረገው ሸይጣን ተቆጣጥሮታል ማለት ነው ይሄን ሰው ስለዚህ በቻለው መጠን እንዳያልፍ የበለጠ ይታገለው ነው አንዳንድ ጊዜ እየሰገደ ሊያልፍ ሲል እንዲነልና በቀዝም እንላለን ላ ምንም እድል እንዳይሰጠው ነው ምንም እንደውም ያምቢ ካለ ኃይሉን ሁሉ ይጠቀም ነው በቻለው መጠን ባንተና በሱጁዱህ መሃል እንዲያልፍ መፍቀድ የለብህም ነው እና ይሄ ሰባተኛው መልእክት ደግሞ ከሰላት በፊት መፈጸም የለበት የሚለው ምንድነው የሰጋጆችን ሰላት ራሳችን እንዳናቋርጥ መጠንቀቅ አለብን እኛም ሰው እንዳያቋርጥብን መከልከል አለብን ተኛ لا تصلي بين أعمدة المسجد الحمد لله مجمع التقوى ከዚህ ውጪ ነው ነፃ ነው በመስጂድ ምሰሶዎች መሃል ሰላት አትስገድ ምን ማለት ነው عن عبد الحميد بن محمود قال صلينا خلف أمير من الأمراء كمسلم مريوج كشمامنتوج كأندو غار إمام هونو أسجدون كسو هلا سجدن فاضطرنا الناس يسوج بذات أسجددننا فصلينا بين الساريتين بهولت مسوسوش محل سجدن እንግዲህ እዚህ ጋር مسوسو ካለ እዚህ ጋር ይቆመውና እዚህ ጋር ይቆመው በመሐከላቸው ሰፉ ቆረጠባቸው مسوسو እዚህ ጋርም እንደዚሁ مسوسو ካለ ማለት ነው ተገደን فلما صلينا سجدن بتناققن ጊዜ قال أنس بن مالك رضي الله عنه من إلال كنا نتقي هذا على عهد رسول الله صلى الله عليه وسلم بالله ملكتኛ የነብይነት ዘመን ይሄን ነገር እንጠነቀቀው ነበር ሰፋችንን እንዳይቆራረጥብን ስንል وهذا ታዳይሄ ምንድነው حتى لا تقطع الأعمدة صفوف المصلين ምሰሶቹ የሰጋጆችን ሰፍ እንዳይቆርጥ ተፈልጎ ነው اما من يصلي منفردا فيجوز ذلك له ለብቻው የሚሰግድ ሰው ቀብልያ ወይ ባዕድያ ሊሆን ይችላል ለብቻው የሚሰግድ ሰው ከአንዱ ምሰሶ በቀኝ ወይ በግራ በኩል ሆኖ መስገድ ይችላል ይሄ በጀማዓ በሚሰገድበት ጊዜ ነው አሁን አጠቃላይ መልእክቱ ምንድነው ሰላተል ጀማዓ በሚሰገድበት ሰዓት በምሰሶዎች መሃል መስገዱ የተጠላ ነው ማለት
حرام ነው ተብሎ ቀጥዒ የሆነ ነገር የለውም የተጠላ ነው በተለይ ደግሞ የተጠላ የሚሆነው ምን ሲሆን ነው መስጂዱ ሰፊ ከሆነና ከኋላው ቦታ ካለው ነው ነገር ግን ጀማዓው የበዛ ከሆነና መስጂዱን የሚሞሉት ከሆነ ግን በመሶሶቹ መሃል ቢሆን ሰፉን ቀጥሎ መስገዱ ይፈቀዳል ምንም ችግር የለውም ነው ዋናው ነገር ይሄ መስጊድ ምሰሶ ቢኖረው ጀማዓዎቹ ከ10 ከ20 ሰፍ የማይበልጡ ከሆነና ሰፉ እስከ 30 እስከ 40 የሚደርስ ከሆነ ምሰሶ በሚገጥመን ሰፍ ላይ ዘለነው ቀጣዩ ላይ ሰፍ እንዳይቆራረጥ ብሎ ማድረጉ ነው ለኛ የተወደደው ነው ካልሆነ ሚሞላ እንደ ጁማዓ አይነት ወይ እንደ ረመዳን ሆኖ ሲገኝ ግን ምንም ችግር እና ስምንተኛ አጠቃላይ መልእክቱ እያመቸ ከሆነ ሰፋችንን ላለመቆራረጥ ቀጥታ የሚያያይዘን ሰፍ መምረጥ እንጂ በምሰሶ ጋር ሄዶ ሰፍ መቀጠሉ የተጠላ ነው ኩና ነተቂ هذا على عهد رسول الله صلى الله عليه وسلم እንጠነቀቀው ነበር ብሎ አነስ እንደነገረን ማለት ዘጠነኛ لا تقطع الصفوف صفን መቁረጥ እዚህ ጋር ሰፍ አለ መቀጠል እየተቻለ ቆርጦ ለብቻ ሌላ ቦታ ሄዶ መቀጠል ይሄም አይሆንም انا عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم قال كعبد الله بن عمر عند تلالفه يا الله ملكتنيا منالو من وصل صفا باقبابو يقتل سو وصله الله برحمته يقتلوال ومن قطع صفا هم بلو يقرط سو قطعه الله عز وجل الله كرحمته يقرطوال ዛቻ ነው ማስፈራሪያ ነው ስለዚህ صفን መቆራረጥ ለብቻ ተገንጥሎ መቆም አይፈቀድም عشرين لا تصلي وليس بين يديك سترة لبتشا بمتسجدበት ጊዜ ባዕድያ ወይ ቀብልያ ሊሆን ይችላል ወይ የሆነ ሰላት ከሆነ ኢማም ሆነ አንተ ሌላ ጀማዓ የምታሰግድ ከሆነ ከፊት ለፊት ሱትራ ሊጋርድህ የሚችል ነገር ካላደረክ አትስገድ ሰው ያልፋል ተብሎ የሚጠረጠርበት ቦታ ከሆነ ማለት ነው ካልሆነ እዚህ ጋር መስገድ ከሆነ ፊት ለፊት ያለው ግድግዳውም ላንተ ሱትራ ነው ወይ ከምሰሶ ኋላ መስገድ ከሆነ እንደዚህ ገላጣ በሆነበት ቦታ ላይ ግን ሊያቋርጡኝ ይችላል ካልክ ሱትራን ሳታደርግ አትስገድ عن ابن عمر رضي الله عنهما قال رسول الله صلى الله عليه وسلم لا تصلي إلا إلى سترة ودا سترة بهون انجي اندات سجد كفي لفيت سترة ادرغ ليغرد ميچل نجر كللا مالتنا ولا تدع احدا يمر بين يديك كفي لفيتهم مانم سو انديالف اتتو واتفقدلت فإن أبى فلتقاتله انبكال تاغلو تغادلو فإنما هو شيطان السو مندنو شيطان نونا ስለዚህ በመንሰግድበት ጊዜ ሱትራ ከፊት ለፊታችን እናደርግ ነው እዚህ መስጊድ ላይ ሱትራዎች ከሌሉ ሳንቲሙን በጣም ቀላል ነው አጅር እናገኛለን ብላችሁ ምትነይቱ ወንድሞች ገስታችሁ እዚህ ማስቀመጥ ትችላላችሁ ማለት ነው ስለዚህ ሰው በሚሰግድበት ሰዓት እያነሳ ይተቀማል ማለት ነው 11ኛ የፈጅር ሱና ሰጋጆችን የሚመለከት ነው ብዙ ጊዜ የሐነፊያው መዝሐብ የሚከተሉ ሰዎች ናቸው ይሄንንም ስተት የሚፈጽሙት لا تصلي نافلة وقد أقيمت الصلاة صلاة إقام يتبالى أنت يا سنة صلاة قبلية السجدكم بله سنة صلاة أتقبا إهم كل نون عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم كأبي هريرة عند ثلاثة يا الله ملكتنيا عند الزهال إذا أقيمت الصلاة صلاة إقام كتدرج فلا صلاة إلا المكتوبة كفرد صلاة وجه ليلا يلم ስለዚህ ሰውየው ኢቃም ሲባል እየሰማ ቀብልያ አልሰገድኩም ልስገድ ማለት የለበትም ነው ከታች ምን ይላል ማብራሪያው ላይ وهذا هو قول اكثر اهل العلم ይሄ አብዛኛዎቹ የውቀት ባለቤቶች ንግግርና አቋም ነው من الصحابة والتابعين كصحابዎችም ከታቢዒኖችም أن الصلاة إذا أقيمت صلاة إقام كتدرج فلا يصلى ركعتي الفجر وغيرها يفجر ሁለት ረካዓ ይሁን ሌላው قبلية أي سجدم من السنن سنة وستمكاتة يهونو إلا المكتوبة يوقت فرد صلاة انجي وقد استدل بهذا الحديث من قال إهنن حديث مصر الجايد الرقم مالو انديه بلو يتناقروا يقطع النافلة إذا أقيمت الفريضة إيا سجد يالا مؤذن تنستو إقام كالا سنة يقرط أو يميلو مالو إهن حديث مصر الجارقو وخصه آخرون بمن يبدأ في صلاة النافلة ليلوش دمو عين دزار اللم لك إقام سيبال سنان مجمرن سونو من ملكتو بلوال إنام من دنو تادا زيغا سيبال سو يو
ኢቃም ከመባሉ በፊት ሱናን ጀመረ ከዛ በኋላ ሙአዚኑ ተነስቶ ኢቃም ካለስ ያለበት የሱና ረካዓ ይወስነዋል ገና የመጀመሪያ ረካዓ ላይ ከሆነ ይቁረጠው ነው እሱም ቢሆን ሰላቱን ካልሆነ ግን አንዱ ረካዓ ጨርሶ ለምሳሌ ሁለት እየተነሳ ወይ ሁለተኛው ረካዓ ላይ ከሆነስ ፈጠን አድርጎ ሁለተኛውን ይስገደው ነው ፋቲሃ ላይ መገደብ ሌላ ተጨማሪ ሱራ ለመቅራት የሩኩዕና የሱጁድ ዚክሮችን መጠናቸውን መቀነስ በዛ መልኩ ቶሎ ብሎ ኢማሙ ላይ እንዲደርስ ለማድረግ ማለት ነው ግን ገና ለመጀመር ከሆነ ግን አይሆንም አይቻልም ነው በተለይ ብዙ ጊዜ የፈጅር ረካዓተይን ያመልጠናል ብለው ያው ዱባይ ላይ ለ6 አመት ቆይቻለሁ ብዙዎቹ hatta ሰላቱ ቢያመልጣቸውም ሱናውን ነው የሚሰግዱት ወደ መስጊድ ሲመጡ አንድ ረካዓ አመልጧቸዋል ከፈጅር እኮ አይደለም ኢቃም ተብሎ ይቅርና ሁለተኛ ረካዓ ላይ ቆመናል እሱ ወደ መስጊድ ገብቶ የሆነ ጥግ ላይ ሄዶ ሁለት ረካዓውን ይሰግዳል ከፈለገ ጀማዓው ያምልጠኝ ነው እንደውም አንድ ጊዜ አንዱን አናገርኩት ፓኪስታናዊ ነው በተሰባበረ አረብኛ ነውና ምንግባባው እንዴት አደርጋለህ ሐዲሱ እንደዚህ ላይ ስራ አልቀበልህም አንተን አለኝ ኢማሙ ጋር ሄጄ ከሰስኩት ከዛ ጠሩትና ምንድነው ጉዳያችሁ ሲሉ ድጋሚ ነገርኳቸው እንደዚህ ነበር የሚያደርገው ሐዲሱ እንደዚህ ይላል አንተስ በፍጹም እኔ ረካዓቴኑ ሊያመልጠኝ አይገባም እሱ መስገድ ስላለብኝ ነው ሲል እሺ እንደማስረጃ እኮ እሱ ትክክል ነው አሉት አልቀበልም ማለት ከዛ ነው ሸይኹ የነገሩኝ እኛ ሐነፊያዎች ነን እንደዚህ ብለው በመዛሃባቸው የሆነ ነገር ነገሩኝ የረካዓተይል ፈጅር እሺ ያመለጠው ሰው ምን ያደርግ ኢቃም ተብሏል ብሎ ወደ ሰላቱ ከገባ ከተባለ ሁለት ምርጫ አለው አንደኛ ፈርዱ ካለቀ በኋላ ተነስቶ መስገድ ይችላል ሁለተኛ ደግሞ ፀሐይ ከወጣ በኋላ የተወሰነ እንትን ስትል ሰላቱ ለሽራቅ የሚጀመርበት ወቅት ላይ ማለት ነው የዛኔ የቅድም ያልሰገደውን ቀብልያ መስገድ ይችላል እንደውም በላጩ ይሄ ነው የሚባለው ፀሐይ ከወጣች ግን በኋላ ላልሰግደው ይችላል ሌላ ሀጃ ውስጥ ገባለው ካለ ከፈርድ በኋላም ያመለጠውን ሱና መስገድ ይችላል ነው ኢቃም እየተባለ ፈርድ ሰላት እንጂ ሌላ የለም ሰላት ላይ ሆነን ፋቲሃ እየቀራሁኝ ገና በመጀመሪያው ረካዓ ሙአዚኑ ተነስቶ ኢቃም አለ አሁን እኔ ማቋረጥ ነበረብኝ ምን አደርጋለሁ ሰላም አለይኩም ይሄ ሰላት الجنازه ላይ ነው ማሰላመት ነው ማቋረጥ አይደለም ማቋረጥ ነው ትቶ መውጣት ነው ስለዚህ ለማቋረጥ ሲባል ወደ ቀኝ ወደ ግራ ማሰላመት አይተበቅም ሰላት ላይ ነበርኩኝ ኢቃም ካለስ ወደ ሰላቱ ገባለሁ ወደ ሰፍ ተቋርጧል ማለት ነው የግድ ለማቋረጥ ወደ ቀኝ ወደ ግራ ማሰላመት አይተበቅም ማሰላመት ከሰላት መውጫ እንጂ ማቋረጫ አይደለም ያ ሰላቱል ጀናዛ ላይ ለምሳሌ ከአራተኛው ተክቢራ በኋላ የምንፈጽመው ነው ማለት ነው 12ኛ አሁንም ከሰላት በፊት አትገልገል የተባለው لا تتلفظ بالنيه የሶላቱ ንያ አውጥተህ አትናገር ይሄም ብዙዎቻችን ያው የምንፈጽመው ነው ወተለፉዙ بها ሱነቱ ይላል ሰፊና ላይ እንደ ሻፊዒያው መዝሐብ ብሎ ምንድነው እሱም ኢማሙ ይስተውካለ በኋላ አላሁ አክበር ሲል መርሐባ ነወይቱ ሰሊ ሶላት ፈርድ العشاء ركعات لله تعالى እንላለን ይሄ ንያችንን አውጥቶ መግለጽ መናገር ማለት ነው አታድርገው ወንየቱ ሩክኑን في الصلاه ንያ የሰላቱ አንድ ማዕዘን ነው ያለ ንያም ይሆን ነገር የለም ግድ ነው لقوله صلى الله عليه وسلم انما الاعمال بالنيات يا الله መልእክተኛ ስራ በጠቅላላ በንያ ነው ትክክል የሚሆነው ወይም ይበላሸው ወይም ደግሞ አጅሩ የሚገኘውና የሚታጣው ብለዋል ያለ ንያም ይሆን ነገር የለም ولكنها ነገር ግን እቺ ንያ تكون بالقلب በልብ ነው عزم القلب ልብ ያንን ነገር ለማድረግ መወሰኑን መግለጫ እንጂ አንደበት የሚተረጉምበት ሚናገርበት ምክንያት የለም ولا يتلفظ بها አውጥቶ መናገር አይሆንም كما يفعله كثير من الناس ብዙ ሰዎች እንደሚተገብሩት قال ابن القيم في زاد المعاد ابن القيم زاد المعاد በሚለው ኪታባቸው ላይ እንዲህ አሉ كان النبي صلى الله عليه وسلم اذا قام الى الصلاه يا الله ملكتኛ ወደ ሰላት በቆሙ ጊዜ قال الله اكبر ብለው ነው የሚናገሩት በአንድ ሐዲሳቸውም ላይ اذا قمت الى الصلاه فكبر الله اكبر በል ነው ያሉት ከሳቸው የሚሰማው የመጀመሪያው ንግግር الله اكبر የሚል ነው ولم يقل شيئا قبلها ከዛ በፊት ምንም ነገር ሲሉ አይሰማም ولا تلفظ بالنيه البتة ንያንም በፍጹም አልተናገሩም ነወይቱ ብለው ولا قال اصلي صلاه كذا እንዲ ሰላት ሰግዳለሁም አላሉም مستقبل القبلة ወደ ቂብላ ዞሬ ብለውም አልተናገሩም 4 ረካዓት ወይ የሰላቱን መጠን በረካዓም አልገለጹም ኢማመናው ማእሙመን ኢማሞኛ ሰግዳለሁ ወይ ማእሙም ተከታይ ሆኜ ሰግዳለሁ አዳእ ነው የወቅቱ ሰላት ወይ ቀዳ ያለፈኝን ቀዳ ብለውም አይናገሩም ልብ ውስጥ ነው ያለው ይሄ ሁሉ የወቅቱ ፈርድ ነው እንዲ ሚለው ወለም ينقل عنه احد قط
ኧረ ማንም ከሳቸው ይሄን ሰምቻለሁ ብሎ ነቅል ያረገ የዘገበም የለም بإسناد صحيح ولا ضعيف حتى صحيح ይቅርና ضعيف በሆነ ሰነድ እንኳን ራሱ በደካማ ዘገባ አልመጣም በቃ በፍጹም የለም ነው ከሰሃባዎችም የተገኘ ነገር አይደለም ስለዚህ ኢማሙ ይስተውካለን በኋላ ተስተካክለን ስንቆም አላሁ አክበር ሲል ኢማሙ አላሁ አክበር ሲል እኛም አላሁ አክበር ነው የምንለው አላሁ አክበር በምንልበት ሰዓት የወቅቱን ሰላት ለመስገድ ውስጣችን ከነየተ ያ ነው ንያ ተብሎ የሚጠራው በአንደበት መናገሩ ቢድዓ ነው መሰረት የለውም ነው እንጂ የተናገረ ሰው ሰላቱ ተበላሽቷል ለማለት አይደለም ጥንቃቄ እናድርግ ነው لا تفعل هذا قبل صلاة الجمعة አሁንም ያው ቀብልያ ላይ ናቸው እነዚህን ደግሞ ከሰላት الجمعة በፊት አትተግብራቸው አሉ አንድ لا تأتي الجمعة متأخرا እየቻልክ ምንም ዑዝር ሳይኖርህ صلاة الجمعة የዘገየ ሆነህ አትምጣ وعليك بالتبكير إليها በንጋታው ወይም በጠዋቱ ቀደም ብለህ ከቻልክ ና ወደዛ ነው عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كأبي هريرة عند تلالفوا يا الله ملكتنيا منالو على كل باب من أبواب المسجد كمسجد بروش بيان داندو بر لاي ملكاني ሁለት መላእክቶች አሉ እኛ ባናያቸውም يكتباني ይጽፋሉ ማንን الأول فالأول መጀመሪያ ቀድሞ የሚመጣው ቀጥሎ ሁለተኛ ሶስተኛ የሚገባውን ይመዘግባሉ ስለዚህ ምን ማለት ነው ሁላችንም ቅድሚያ መተል እንመዘገብ ይገባል ለምሳሌ በመጀመሪያው ሰዓት የገባ فكرجول قدم بدنة የግመል ሰደቃን እንዳቀረበ ያክል ነው ግመል ስንት ነው መታቁትም ዋጋውን ያው መቼም ከበሬ በላይ ነው የግመልን ሰደቃ እንዳቀደመ ነው ያኛው ደግሞ በሁለተኛው ሰዓት ከገባ وكرجول قدم بقرة ላም ወይም በሬ የወይፈን ሰደቃ እንዳቀረበ ነው وكرجول قدم شاة በሶስተኛው የሚመጣ ደግሞ የበግን የፍየል ሰደቃ እንዳቀረበ ነው አራተኛ وكرجول قدم طيرا በራሪ ዶሮም ይሁን ወይ የሚበላ በዛው ዘር ያለን ሰደቃ እንዳቀረበ ነው አምስተኛ وكرجول قدم بيضة እንቁላልን ሰደቃ እንዳወጣ ነው فإذا قعد الإمام إمام تادا منبر لا وتو خطبة ليارك ቁጭ ሲል طويت الصحف የተመዘገበት ወረቀት ይተቀለላል አትመዘገብም ማለት ነው ከዛ በኋላ ከመጣ አላህ ይወፍቀን ስለዚህ ሁሉም ሰው በቻለው መጠን በጊዜ ይምጣ ለማለት ነው በራሱ ዋጅብ ሆኖ ሳይሆን መምጣት አለበት ያ ዋጅብነቱ ሁለተኛው አዛን ከተሰማ ነው በንግድ ስራ ላይ የተሰማሩ ሰዎች اذا نوديت الصلاه اذا نودي للصلاه من يوم الجمعه በጁምዓ ቀን ለሶላት ጥሪ ከተደረገ ያው የጁምዓ ቀን ሁለት አዛን ነው ያለው የትኛው ጥሪ ነው ሲባል ሁለተኛው ነው የመጀመሪያው استعداد ነው ተዘጋጁ ነው ሁለተኛው አዛን ኢማሙ ሚንበር ላይ ወጥቶ السلام عليكم ورحمه الله ካለ በኋላ ማለት ነው እሱ ከተደረገ ግን فسعوا الى ذكر الله አላህን ወደ ማውሳት ወደ ሰላት በመቻኮል ኑ ወዘሩል በይዕ ሽያጩን ግብይቱን ተውን ያለው حرام ነው ከዛ በፊት ባለው ይቻላል ነው በተቻለ ደግሞ ረፍት ከሆነን ጊዜ ካለን በጊዜ መግምጣቱ ሌላው ተወዳጅ ተግባር ነው ሁለተኛ አሁንም لا تأتي الجمعة قبل أن تغتسل وتتطيب ይሄንንም ከቻልክ ጁምዓ ቀን ሳትጣጣብና ሽቶን ሳትቀባ አትምጣ عن أبي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم كأبي سعيد الخدري إن تلالفوا يا الله ملكتنيا منالو إن الغسل يوم الجمعة واجب على كل محتلم بجمعة كان متاتب بيان داندو محتلم لأكال متن بدرس مسلم وندلاي يتنكر سنانون واجب ميلون يو بزا ملكو سلفتتنا علماء للتو يما يقبات انكار سنانو والسواك اندزيهم سواكن متكم ዋና የተፈለገው መፋቂያው ሳይሆን ያንን ሊተካሚችል ብሩሽም ይሁን በሌላ በኮልጌት የማጽዳት ስነ ስርዓት ማለት ነው ጥርስን ከእንጨቱ ጋር ብቻ አይደለም ጉዳያችን ነው እንደዚሁም ደግሞ ወአን የመሰ من الطيب ما يقدر عليه በቻለው መጠን ከሽቶ ሰውነቱን ማስነካት ይሄንን ሊያደርግ ይገባዋል ብለው ረሱል አለይሂ ሰላቱ ወሰለም መክረውናል እኛም ጁምዓ ለሰላት ከመምጣታችን በፊት ከቻልን ይሄንን እናድርግ ነው أوس بن أوس قال سمعت رسول الله صلى الله عليه وسلم يا الله ملكتنيا يقول اندزيه سيلو سمتشالو
من غسل يوم الجمعة واغتسل ከፊሎቹ بمعنى التوكيد ነው ይላሉ አንደኛውን የመጀመሪያውን ንግግር ማጠናከሪያ ነው የሚሉ አሉ አይ አይደለም እንደዛ ሳይሆን ሌላ ትርጉም አለ ወስለል ጀናባ አለ የጁምዓ ትጥበት አለ ከጀናባውም ታጥቦ ለጁምዓውም ትጥበት የታጠበ የሚልም ትርጉም ይሰጡታል አላ ኩሊ ሐል በጁምዓ ቀን የታጠበ ثم بكر وابتكر ከዛም በንጋታው ማልዶ ወደ መስጂድ የሄደ ሰው ومشى በእግሩ የተራመደ ወለም يركب ያልተሳፈረ በመኪናውም ይሁን በጋሪ ወይም በእንስሳ ودنا من الإمام وده إمام تقابله مالتنا أول الصف ويولتنيا صف ليون يشلال قربو يتقمط واستمع وأنصت ولم يلغى بتكرت يادامته لغو እንኳን ተራ ንግግርን የማይናገር እንቅስቃሴ ማበዛ ከሆነ كتب له بكل خطوة يخطوها عمل سنة صيامها وقيامها الله يوفقن الله حديثንም صحيح ያርገው ምንድነው የተባለው እዚህ ጋር كتب له تጽፎለታል ለሱ بكل خطوة يخطوها በሚራመዳት በእያንዳንዱ እርምጃ عمل سنة የአንድ አመት ኸይር ስራ ይጻፍለታል صيامها ያ ኸይር ስራ አመት ሙሉ እንደጾመ وقيامها አመቱን ሙሉ በሰላት እንደቆመ الله يوفقን ከኛ የሚጠበቀው እንግዲህ ነይቶ መተግበሩ ነው ማለት ነው وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا منالو من اغتسل يوم الجمعة بألة جمعة قدمو يتاتبسو فأحسن غسله تطبتنم يسامر ولبس من صالح ثيابه دهنا لبس مرتو يلبس ومص من طيب بيته بيتو كان لو شتو دهنا ميلون مرتو سونتنم لبسنم يقبا ياسنكاسو غفر له ما بينه وبين الجمعة الأخرى وزيادة 3 أيام من التي بعدها كزينياو جمعة اسكقطاي جمعة ليلة تጨማሪ 3 ቀን በድምሩ የ10 ቀን ጥቃቅን ወንጀሎቹ ራሱ ይማራሉ ነው ያው በሌላ ሐዲስ الصلوات الخمس والجمعات إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنب الكبائر እንደተባለው ማለት ነው ሶስተኛ ሌላው فإذا دخلت المسجد ترى بألة جمعة مسجد وفقه يقباه ጊዜ فلا تجلس حتى تصلي ركعتي تحية المسجد ولت ركعتين كمسجد تحية المسجد بفيت زنبل هيده قج اتبال وإن كان الإمام على المنبر حتى إمام منبر لا ينكوهون خطبة لا يراسو بيهون أنت مسجد وسطك هون يقباه ولت ركعتين بايهون خطبه لما دامت قلل لا درقه بفاتحة لا يبتشا تقدبه سجده تولو لما دامت الزجاج انجي زنبله قج اتبال لمن عن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم إذا دخل أحدكم المسجد كنا نتنداتشو مسجد كجبا برندا ويجبي ميلو حكمه أي ملكتهم مسجد وسط كجبا فلا يجلس حتى يصلي ركعتين ሁለት ረካዓተይን ከመስገዱ በፊት እንዳይቀመጥ ነው ስለዚህ ሁለት ረካዓተይን መስገድ ይገባናል ማለት ነው وعن جابر قال جابر بن عبد الله رضي الله عنه እንዲህ አለ دخل رجل المسجد عند سود مسجد ገባ يوم الجمعة بألة جمعة والنبي صلى الله عليه وسلم يخطب يا الله ملكتኛ خطبه ያረጉ ነበር فقال له خطباውን ራሱ አቋርጡና صليت ركعتين سجدهال እንደ ያሉት قال لا አልሰገድኩም አለ فقال له قم فركع ركعتين وتجوز فيهما ተነስ ሁለት ረካዓተይን ስገድ ስትሰግድ ግን አሳጠራቸው አሉት ثم قال كذا يايزو منالو اذا جاء احدكم يوم الجمعه والامام يخطب እናንተ አንዳችሁ በእለተ ጁማዓ ኢማሙ ኹጥባ ያደረገ ወደ መስጊድ ከመጣችሁ فليركع ركعتين وليتجوز فيهما ሁለት ረካዓተይን አጠር አድርጎ ይስገድ ብለዋል ይሄንንም እንድንፈጽም ነው አራተኛ አሁንም لا تتخطى الرقاب ولا تفرق بين اثنين የግድ ከፊት መሆን ስላለበት ወይ የሆነ መሃል ላይ መቀመጥ ስላለበት በወንድሞች ተከሻ እየረጋገጥካቸው በሰዎች መሃል እንዲየበታተንክ አትለፍ ይሄም አግባብ አይደለም ነው عن عبد الله بن بصر قال كنت جالسا الى جنب المنبر يوم الجمعه كمنبر ጎን ቁጭ ብዬ ነበር በእለተ ጁማዓ فجاء رجل يتخطى رقاب الناس يسوچن تከሻ እየተራመደ እየገጨ አንድ ሰው ማለፍ ጀመረ ورسول الله صلى الله عليه وسلم يخطب الناس يا الله ملكتኛ ለሰዎች ምክር እየሰጡ ነበር ኹጥባ ያረጉ فقال له رسول الله صلى الله عليه وسلم اجلس እዛው ባገኘው ቦታ ላይ ተቀመጥ فقد آذيت በርግጥም ሰዎችን አዛ አድርገሃል وآنيت تأخرت وابطأت ራስ ወደ ኋላ ቀርተ ዘግይተሃል እዛው ባለህበት ቁጭ በል
መጀመሪያውንም ይሄን ቦታ የምትፈልገው ከሆነ ቀደም ብላ አትመጣም ወይ ከኋላ ከመጣ በኋላ ከዘገየ በኋላ ቦታውን ለማግኘት ስትል የወንድሞችን ትከሻ እየገጨህ ወይ ደግሞ የወንድሞች መሃል እየለያየ አታድርግ በማለት ከለከሉት ማለት ነው እና መሆን ያለበት ምንድነው ባገኘነው ቦታ ላይ መቀመጥ ነው ወደፊት የሚያስኬድ ክፍተትም ከታየ ቀስ ይያልን የወንድሞችን ትከሻ ሳንረጋግጥ አሳልፈን ይያልን በአደቡ ልናልፍ ይገባል ማለት ነው እንግዲህ እነዚህ 12 እና 4 በድምሩ 16ቱ ያው ከሰላት በፊት የሚለውን በተመለከተ ነው ኢንሻአላህ አላህ ፍቃዱ ሆኖ ሳምንት በህይወት ካገናኘን ሰላት ውስጥ ካለን በኋላ ደግሞ ልንፈጽማቸው የማይገቡ ተግባራቶች ሰላቱን ካጠናቀቅን በኋላ ደግሞ የማይገቡ ተግባራቶች የሚባሉትን አላህ የሳምን ሰው ይበለን እንመለከታቸዋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ